ብዙ ጊዜ ሰዎች በመስታወት ውስጥ የሚያዩትን መልካቸውን ከማሻሻል ይልቅ ሲያማርሩ ይስተዋላሉ። ምክንያቱም ማራኪ እንደሆነ ያደረጋቸው ተፈጥሯቸው ብቻ ይመስላቸዋል። በዚህም ምክንያት ከማሻሻል ይልቅ በመማረር ጊዜያቸውን ያሳልፋሉ። ግን ምናልባት እናንተ ሳታውቋቸው ማራኪነታቸውን እያሳጧቸው ያሉ ልማዶች ቢኖሩስ? እናም በዛሬው ቪዲዮ ውስጥ ማራኪነታቸውን ሊቀንሱ የሚችሉ 7 መጥፎ ልማዶችን አሳያችኋለሁ። አብራችሁ ይቆዩ። አንደኛ፣ ፊትን መንካት። አስተዋላችሁ ታውቃላችሁ በቀን ውስጥ ለምን ያህል ጊዜ ፊቶቻችሁን በእጆቻችሁ እንደምትነኩ? ቢያንስ በአማካይ ሰዎች በቀን ውስጥ ከ30 እስከ 50 ጊዜ ፊቶቻቸውን ይነካካሉ። ችግሩ ምን መሰላችሁ? እጆቻችን ላይ ብዙ ባክቴሪያዎች ይከማቻሉ። ስልካችንን ስንነካካ፣ በር ስንከፍት፣ መኪና ስናሽከረክር፣ ደረጃዎችን ስንወጣ፣ በእነዚህና በሌሎችም ምክንያቶች እጆቻችን ላይ ብዙ ባክቴሪያዎች ይከማቻሉ። ያው በዚህ እጃችን ማለት ነው ፊታችንን የምናካካው። በዚህም ምክንያት ፊታችን ላይ እንደ ብጉር እና መሰል ነገሮች እንዲከሰቱ ምክንያት ይሆናል። እናም ይህ የፊታችንን መልክ በማበላሸት ማራኪነታችንን ይቀንሳል። ይህንን ልምድ በቀላሉ ለማስተካከል ሁሌም ፊቶቻችሁን በምትነኩበት ሰዓት በማስታወስና እጃችሁን በመመለስ እንዲሁም የእጃችሁን ንጽህና በመጠበቅ ይህንን መጥፎ ልማድ በማስወገድ ትችላላችሁ። ሁለተኛ፣ በአንድ ጎን ብቻ ማላመጥ ወይም መመገብ። ይህ ልምድ ያለባችሁ ሰዎች ደግሞ እንዴት የፊታችሁ ቅርጽ እንደሚበላሽ ተመልከቱ። ምግብና እንደ ማስቲካ ያሉ ነገሮችን በአንደኛው ጉንጫችሁ በኩል ብቻ የምታኘኩ ከሆነ በምስሉ ላይ እንደምትመለከቱት ፊታችሁ ወደ አንድ ጎን የተንሻፈፈ ወይም ፋሺያል አሲሜትሪ እንዲሆን ያደርጋል። ይህም የፊታችሁን ቅርጽ በማበላሸት ማራኪነታችሁን ይቀንሳል። ይህንንም ለማስተካከል ሁሌም አመጋገባችሁ ላይ በሁለቱም ጉንጫችሁ መጠቀምና ማስቲካ በመጠቀም አናሳ የሆነውን ጉንጫችሁን በማጠንከር ማስተካከል ትችላላችሁ። ይህም በጊዜ ውስጥ ፊታችሁ የተስተካከለ ቅርጽ በመስጠት ማራኪነታችሁን እንዲጨምር ያደርጋል። ሶስተኛ፣ የፀሐይ ብርሃን እጥረት። ቆዳችሁ በቀን ውስጥ በቂ የሆነ የፀሐይ ብርሃን የማያገኝ ከሆነ በተለይ የፊታችሁ የቆዳ ሴሎች እንዲሞቱ በማድረግ ማራኪነታችሁን ይቀንሰዋል። በተለይ በስቱዲዮ ውስጥ እና በቤት ውስጥ ጌም በመጫወትና የተለያዩ ነገሮችን በማድረግ ረጅም ጊዜ የምታሳልፉ ከሆነ ቆዳችሁ በቂ የሆነ የፀሐይ ብርሃን ስለማያገኝ መልካችሁ እንዲደበዝዝ ያደርጋል። ስለዚህ ማራኪነታችሁን ለመጨመር ቢያንስ በቀን ውስጥ ከ15 እስከ 20 ደቂቃ የፀሐይ ብርሃን በማግኘት ማራኪነታችሁን መጨመር ትችላላችሁ። ከቻላችሁ ሰንስክሪን መጠቀም እንዳትረሱ። አራተኛ፣ መጥፎ የሆነ የእንቅልፍ ልምድ። እንቅልፍ ሰውነታችን በበቂ ሁኔታ ራሱን እንዲጠግን ያደርጋል። እንቅልፍ በበቂ ሁኔታ አለመተኛት የድካም ስሜት እንዲታይብን ያደርጋል። ይህም አይናችን አካባቢ ያሉ ቦታዎች እንዲጠቁሩና እንዲያብጡ በማድረግ ማራኪነታችንን ይቀንሳል። መፍትሄውም ቢያንስ በቀን ውስጥ ከ7 እስከ 8 ሰዓት መተኛትና ከመተኛታችሁ በፊት ቢያንስ ከ1 ሰዓት በፊት ስልካችሁን ከአይናችሁ በማራቅ ፊታችሁ እንዲስተካከል በማድረግ ማራኪነታችሁን መጨመር ትችላላችሁ። አምስተኛ፣ ቡና በብዛት መጠቀም። ቡናን በመጠኑ መጠቀም ብዙ የጤና ጥቅሞች ቢኖሩትም በቀን ውስጥ ከ3 እስከ 4 ሲኒ መጠቀም ግን ማራኪነታችሁን ሊቀንስ ይችላል። እንዴት? በመጀመሪያ ሰውነታችሁ በቀን ውስጥ በቂ የሆነ ውሃ የማያገኝ ከሆነ ቡና ሰውነታችሁ እንዲደርቅ እና እንዲሰነጣጠቅ እና የድካም ስሜት እንዲታይባችሁ ያደርጋል። ሁለተኛ፣ ብዙ መጠን ያለው ቡና በተጠቀማችሁ ቁጥር እንቅልፍ ስለሚያሳጣችሁ ቅድም ላይ የገለጽናቸው ነገሮች እንዲያጋጥሟችሁ ያደርጋል። ሶስተኛ፣ ብዙ መጠን ያለው ቡና መጠቀም ተፈጥሯዊ ኃይላችንን ይቀንሳል። ይህም ደካማ ሆናችሁ እንድትታዩ በማድረግ ማራኪነታችሁን ይቀንሳል። መፍትሄውም በዛ ከተባለ በቀን ውስጥ 2 ሲኒ ብቻ በመጠቀምና ከተጠቀማችሁ በኋላ ውሃ በመጠጣት ይህንን መጥፎ ልምድ በማስወገድ ማራኪነታችሁን መጨመር ትችላላችሁ። ስድስተኛ፣ ከፍተኛ የሆነ ጭንቀት። ጭንቀት በሰውነታችሁ ውስጥ ኮርቲዞል እንዲጨምር በማድረግ ሰውነታችሁ እንዲከሳ፣ የድካም ስሜት እንዲታይባችሁ በማድረግ እንዲሁም ቴስቶስትሮናችሁ እንዲቀንስ በማድረግ ማራኪነታችሁ እንዲቀንስ ያደርጋል። ጭንቀታችሁን እንኳን ጨርሳችሁ ማስወገድ ባትችሉ በመቀነስ ራሳችሁን መጠበቅ ይገባችሁ። ይህንንም ለማድረግ የሚያግዛችሁ እንደ ስፖርታዊ እንቅስቃሴዎችን በመስራት ከጓደኞቻችሁ ጋር ጊዜ በማሳለፍ አሪፍ የሆነ ለውጥ ማግኘት ትችላላችሁ። ሰባተኛ፣ የአቋቋም ቅርጻችሁ ወይም ቦዲ ፖስቸር። እስቲ እነዚህን 2 ምስሎች ተመልከቱ። የትኛው የበለጠ ሴት ልጅን ይማርካታል? የሰውነታችሁ ቅርጽ ማራኪነታችሁን ከሚቀንሱ ነገሮች ውስጥ ቀዳሚው ነው። ይህንንም ቦዲ ፖስቸር ኤክሰርሳይሶችን በመስራት ሰውነታችሁ ቀጥ እንዲል በማድረግ ማራኪነታችሁን መጨመር ትችላላችሁ። በቀጣይ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ ማድረግና ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። እንዲሁም ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ሼር ማድረግ አትርሱ። አብራችሁ ስለቆያችሁ አመሰግናለሁ።